ጠቅላይ ሚኒስትራችን ዶክተር አብይ አህመድ እዚህ ቤት መጥቷል አሉ። እውነት ነው እንዴ? ይሄ እኮ ፈጣሪ ለኢትዮጵያ የፈጠረው ለምለም እንዲያረጋት እንዲያሳምራት ችግር ቢገጥመው እንኳን ፈጣሪ ትከሻው ላይ ስላለ ምንም አይነካውም። ከሰኔ 16 ጥይትና ቦምብ የተረፈ አንበሳ የአረንጓዴው ተክል አርበኛ አብይ አህመድ አሊ ሰምቶ ልክ የ3 ዓመት ሁለት ገጥ ብሎ እጁን ትጥብ ብሎ ቁጭ ብሎ ከህዝብ አዛብ ጋር ብልጥ ተደረገ። ከሀገራችን ምን ጠፋ? ዝማለ እንደዚህ እኮ የሚያምር ብዙ ቦታ ይሰራል ማለት። አዎ ይባረክ። አሜን አሜን። እጆት ይባረክ። አሜን ኑርልኝ። መቼ የጀመሩት ምግብ? የጀመርኩት 2008 ነው። 2008? አዎ። እንዴት ነው የጀመሩት? እስኪ በዛ ላይ ደግሞ አተት ነበረ። እሺ። ከዛ እቺን ምግብ ሽሮዬን በቅ እያልኩኝ እንብላ እያልኩኝ ትንሽንም ትልቁንም መጋበዝ ጀመርኩኝ። እጅ መታጠቧን ደግሞ በዚህ ጀመርኩኝ እያልኩኝ እጅን ብታጠቡ በዛ ነው ማማ ፊት ከወጣ በዛ ነው። አዎ ታጠብ እዛ ጋር ቆመና እንደዚህ ብሎ መጣ። ልጅ የታጠብ ስለው ምን አገባሽ በኔ ጤና አለኝ። ታጠብ አልኩት። ምግቡን አቀረብኩለት። አልታጠብ ሲል ልጠቃረኩት ምግቡን። አንድ የሰማሁት ነገር አለ። እሺ ዶክተር አብይ ለማ መገርሳን የተሰየመው አሉ። ምንድናቸው ምግቦቹ? ምግቦቹ የሌለ ነገር የለም። ስፔሻል ዶክተር አብይ አህመድ አሊ የአረንጓዴው ተክል አርበኛ ነው ብዬ እቺ ምግብ ጀመርኩ። ልጆቹ አብይ አብይ ይሉ ነበረ። ጨፌ ኦሮሚያ ለማ መገርሳ ደግሞ ዝምተኛ ነገር የማይወድ አገሩን የሚወድ ዝምተኛ ስለሆነ ቆጮና ሌላም ጨምሬ ሰራሁለት። እሺ አዎ። ከዛ ደግሞ ገቢ ለልማት አለ። ገቢ ለልማት አውሱን ሰምቻለሁ። ገቢ ለልማት ማለት ከዚህ እጅ ነው። ግብር መክፈል አያሳቀቃችሁ፣ ግድ የለም ለሀገር ነው ለኛው ነው በሚል ገቢ ለልማት በሚል ከአቅሜ ኖሮኝ አይደለም ከአቅሜ በላይ የሆነ ምግብ ሰርቼ ሲናደዱ ይሄው ገቢ ለልማት ካስገባ ስለማለ ይላል ጀመርኩኝ። ይሄው 00 አድዋ ዛሬ በነጋዴው የተመሰረተ ነው። አዎ ይሄው ዛሬ 00 አድዋ ዓለም የተደነቀበት ኃላፊ አግዳሚ ፎቶግራፍ የሚነሳበት ከሰማይ ዱብ ያለ የሚመስል ይሄው ዛሬ ተሰራ በግብር። አዎ እማማ ፊሽካ አቤት አና ምን ምግብ አለ አሉ። አዎ አና ውስጤ ነው የሚባል ምግብ አጎቴ ታይል ሳምባው ላቂው እንትን ኩላሊት አውላቂው አክስቴ ነደርተን ደግሞ እንደዛ ስለሆኑ በእናቱ ባክስቱ ባጎቱ በምኑ አገሪቷን በሙሉ ያዘ ታርቆ ማለት ነው። ስልጣን ላይ ስለነበረ ታች ማለት ነው። ከዛ አንድ ቀን ታስሮ እንደዚህ ታስሮ በብረት ታስሮ ቤት ሄደ። ቤት ሲሄድ አባታችን ምን ነው ሚስት በላው ስትል አባታችሁን ጠይቁ አሉ። እሱን ሲጠየቅ ምንድነው አባታችን ምን ሆነ ነው ምናምን ሲሉት ሲጠየቅ ካልሰረቁ ካላጭበረበሩ ካሏሹ ሀብታምነት የለም ማለት። በዛ የተነሳ አና ውስጤ ነው ብዬ አጎቴ ታይርን ዛራና ቻንድራን አሁን ጊዜር ይመስገን ደህና ነው እንደሱ ሰራው። በጣም ደስ ይላል። ከነዚህ ምግቦች ውስጥ እርሶ የሚወዱት የትኛው? ስፔሻል ዶክተር አብይ አህመድ አሊንና ገቢ ለልማት። ስፔሻል ዶክተር አብይ አህመድ የሚለው ምግብ መታችሁ እማማ ፊሽካ ጋር ብሉ። እማማ ፊሽካ እንብላ። የተባረከ ይሁን። ሌላ እንግዳ ምትብኛል። እርሶ ቀመስ አድርጉና ይችን ጉርስ አድርጉና አገራችን ችግር እንደሌለ አስረዱልኝ።